ሩታዬ የኔ ጀግና ኢት የኔ ቆንጆ የኔ ጀግና ሴት ነብር የሜዳው መሪ ይመችሽ። ግን ጮሽ በጣም ተመችቶኛል። በነገራችን ላይ የኔ ጀግና ሴት ማለት እራሷን የምታስከብር ሴት ማለት ሩታዬ ናት። ይመቻት የኔ ጀግና ሴት። አንድ ቀንም አሳፍረሽ ማታቂ ጀግና ሴት ማለት ሩታዬ አንቺ ነሽ እኮ የኔ ጀግና። አንተ አበጋዝ የምትባል ማለት ነው። ይሄ ሁሉ በሷ ላይ አድርገክ፣ ይሄ ሁሉ ሴት በሷ ላይ ደርበክ፣ በእርግዝና ጊዜ አስለቅሳት ዛሬ ሩታ ከልቧ ነው ብለክ ታስባለህ? አንተ አሁን እውነት ለሩታ የምትገባ ሰው ነክ? የምሬ ነው ምልክ ለሩታ ሳይሆን ለአዳርም አትገባም። አንተ በጣም ባለጌ ነክ፣ ባለጌ ደደብማ አንተ ነክ። ገባክ? ሩታዬን ደደብ ብለክ አትሳደብ። ደደብ አንተ ነክ። አስረግጬ ንገራችሁ። ገባክ? የአብርሽ ብቹሎች አይዟችሁ። ሩታ ማለት ቀረባች፣ ለሱ ቀረባች እንጂ አልቀረባት። ንገራችሁ። አብርሽ የሚያስፈልገው እንደ ሄርሜላ አይነት ሴት ነው እንጂ ለሩታ አይነት ሴት አይገባውም። አብርሽ ማለት በጣም የሚደብር ደባሪ ነው። እንዴ የገዛው ሚስት ፊት ለፊት ላይ ቆማ ያለች ሌላ ሴት እንደዚህ ሆኖ የሚቆም አብርሽ ነው ለሩታ የሚገባት? ሩታ ይመች የኔ ጀግና፣ የኔ ምስኪን፣ የኔ እናት ኑርልኝ። አንድ ቀን ማሳፍርሽ አታውቅም። እንዲህ አንቺ አይነት ጀግና ሴት ይብዛልን ኢትዮጵያ ውስጥ ማለት ነው። ገባችሁ አይደለ? ያለሱ መኖር ማልችል ነው የመሰለው። በጣም ግን አደነኩሽ የኔ እናት፣ የማይችሽ ጌታ። ያለሱ መኖር ማልችል ነው የመሰለው። የምር ድብን ብለሽ ትኖሪያለሽ። ድብን ብለሽ እንደ እሱ አይነት ሰው ኖረ ሞተ አይጠቅምሽም። አብርሽ ለትዳር አይሆንም፣ ወስኛለሁ አይሆንም። ሩታ እውነቱም ማለት ነው 6 ወር 5 ወር እነሱ በሷ ላይ ያደረገው ነገር በ3 ቀን መለሰለች። በ3 ቀን ይመችሽ ሩታ፣ ይመችሽ ነው የምልሽ የኔ ጀግናዋ ኢት፣ የኔ ጀግና፣ የኔ የሜዳው መሪ። የቡታጅራ ዩቲዩበሮች እስቲ ያለ ሩታ ቪዲዮ ሲሩት። አሁን ሁላችሁም ትጫጫላችሁ። ብዙ ሰው ደግሞ ኮሜንት ላይ ሩታ ጨካኝ ነሽ በልጅሽ አባት ላይ። አረባካችሁ የወጋ ይረሳል የተወጋ አይረሳም ነው የሚለው። የወጋ ይረሳል የተወጋ አይረሳም። እንደውም ብረሳ የአመት በዓል ቀን ይረሳል። የገዛው ሚስት ፊት ለፊት ላይ ቆማ ያለው ምግብ እየሸተታት ዶሮ እየሸተታት አጠገብ ላይ ቆማ ያለው ውሽምትን የጠራ እኮ ነው ውጭ የወጣት። ውሽምትን የጠራ ሂጅ ብሎት እኮ ነው ያስወጣት። ዛሬ ላይ ወለደችና አማረች አይደለ? መጀመሪያም ቆንጆዬ ናት የኔ ጀግና ኢት፣ ታስቀናለች። ይመች ሩታ፣ ይመች የኔ እናት። መቼም ፊት ለፊት ነው እንጂ የምትመጪ መቼም ኋላ አትቀርም። የኔ ጀግና ሴት፣ በጣም ጀግና ሴት ነች። ይሄ ትምህርት ማለት ነው ለሄርሜላ ነው። ገባሽ? በማታስፈልጊ ቦታ አትገኝ፣ ዝምባ ማለት ነው ሄርሜላ የምትባል ዝምባ። ስለዚህ ሩታ ጫወታውን በጣም አሸንፋለች ማለት ነው። እዩ ገበያ ይሄ ነው እንግዲህ። አብርሽ ይሄ ነገር ሁሉ ነገር ኤረስተክ እውነት ሩታ እኔን አምና ነው የመጣችው ብለህ ታወራለህ? አታፍረም አንተ ባልጌ። አትገባም አንተ። ለሷ የምትገባ ሰው አይደለህም። ውሽማ አንተ ለውሽማው ብቻ ነው የምትገባው። የመጣ ሴት ሁሉ ጉንጭ እየሳመኝ አንተ ባልትዳር ወንድ አይደለክ? ስድ አንተ ለሩታ አትገባም። አሁንም አስረግጬ ልንገርህ፣ ለሩታ አትገባም። ከሩታ ህይወት ውጣ። ደግሞ ደደብ ይላል። ደደብ አንተ ራስህ ባልጌ፣ አስመሳይ። አንተ አይነት ወንድ ለሩታ አይገባም። ውጣላት፣ ከህይወት ውጣላት። ኦይ መጨረሻ ይቆጭሻል። አሁንማ የቆጫት ማለት ልንገርሽ፣ ካንተ ጋር በመተዋወቋ፣ ካንተ ጋር በመፋቀሯ፣ ካንተ ጋር ህይወት መጀመሯ ነው የቆጫት እንጂ ካንተ መለየት ሩታን መቼም ነው ማይቆጫት። አይቆጫትም፣ አይጎዳትም። መደበሪያ ነው ካንተ እንደው ማለት ነው ለሁሉ ሴቶች ማትረባ። ያንተ ህይወት የሚኖር አባት ነው። ያንተ ህይወት የሚኖር ወንድም ነው። ያንተ ህይወት የምትኖረው ጓደኞች ነው፣ ኢት ነው። አንተ ወንድ አይደለ እንዴ? የመጣ ሴት ሁሉ ጉንጭ የሳመ እና እቺ ልጅ ላንተ የትም ዞረ መተ ላንተ እሷ ኢቃናት። ሩታ ከልቧ ነው። አረባኪ ይመች የጀግናው ልጅ። ምን አይነት እናት ናት የወለደች? ይመችሽ ነው የምልሽ ሩታዬ። ወድሻለሁ። ይሄ ቪዲዮ ሼር ኮፕሊንግ አድርጉ። የሩታ ወዳጆች እንግዲህ የአብርሽ ብቹሎች እና የውሽማው ብቹሎች አይዟችሁ። ሩታ ጀግና ሴት እንደሆነች አሳይታለች ማለት ነው። በ3 ቀን ጫውታ አሸነፈች። እንግዲህ ይሄ ነው ገበያው። ይመቻችሁ። ቪዲዮ ሼር ኮፕሊንግ አድርጉ። ሩታ ወደፊት ይመችሽ የኔ እናት የኔ